ዛሬ ስለ በጣም የተለመደ በሽታ አንዳች ነገር እንደምንልዎት ነው። ይህ የአንጎል ስትሮክ ወይም ሰረብራል ስትሮክ ነው። በተለመደ ቋንቋ የኩላከርቹ ቃልን እንጠቀማለን። በመጀመሪያ የአንጎል ስትሮክ ማለት ምንድን ነው? የአንጎል ስትሮክ በድንገት የደም አቅርቦት መቀነስ ወይም በድንገት የደም ፈሳሽ መፍሰስ በአንጎል ውስጥ ሲከሰት የአካሉ አንደኛ ጎን ማቋረጥ የሚያስከትል ነው። ስለዚህ በተጨማሪም የፊቶ ወደ አንደኛው ጎን መጣለያ በአካሉ አንደኛ ጎን ድካም፣ የንግግር መጥለቅትና መሄድ ችግር ካጋብር በዚህ ሁኔታ ወዲያውኑ የሕክምና እርዳታ መፈለግ ይገባዋል። እኛ የትሮምቦሊቲክ መድኃኒት የሚባል ሕክምና አለን። ይህም የደም አንደበት የሚቀላቀል ሕክምና ሲሆን ቀደም ሲል እስከ 4.5 ሰዓታት ድረስ ብቻ የሚሰጥ ነበር። አሁን ግን እስከ 24 ሰዓታት ድረስ ማቅረብ እንችላለን።